ሰላም ዛሬ የኑር ሄር ኦይል ኦሪጂናል እና ፌክ እንዴት በቀላሉ መለየት እንደምትችሉ ላሳያችሁ። ፌኩን ልክ እንደምትመለከቱት የካርቶኑ ማሸጊያ ስቲከር የአራት ማዕዘን ቅርጽ ሲሆን ኦሪጂናሉን በምትመለከቱበት ጊዜ የክብ ቅርጽ ያለው ነው። ሌላኛው ደግሞ ፌኩን እንደምታዩት የሮዝመሪ ምስሉ ደመቅ ያለ ሲሆን ኦሪጂናሉ ደግሞ ፈዘዝ ያለ ነው። ካርቶኑን ከከፈትን በኋላ የፌኩን ድሮፐር እናየው ተለቅ ያለ ነው። ኦሪጂናሉ ደግሞ አነስ ያለ ሳይዝ ያለው ነው። ሌላኛው ፌኩ እንደምታዩት ከኦሪጂናሉ በደንብ የሚመሳሰል ሲሆን ነገር ግን እዚህ አካባቢ ያሉት ፍሬዎች በምንመለከትበት ጊዜ ፌኩ ላይ ያለው የኦሊቭ ፍሬዎች ኮፒ የተደረገ ጥቁርና ነጭ ቀለም ያለው ሲሆን ኦሪጂናሉን በምንመለከትበት ጊዜ ደግሞ የኦሊቭ ፍሬ የአረንጓዴ ከለር ያለው ነው። እንዲሁም በደንብ የሚታይ ልዩነት አላቸው። ሌላኛው ደግሞ ዳይሬክሽን ተብሎ የተጻፈበት ቦታ ላይ ፌኩ ምንም አይነት የኮኮናት ምስል የለውም። ኦሪጂናሉ ደግሞ በምትመለከቱበት ጊዜ ኋላ ያለው የኮኮናት ምስል አለው። እንዲሁም እዛ ዳይሬክሽን የሚል ጽሁፍ የተጻፈበት ቦታ ላይ ፌኩን በምንመለከትበት ጊዜ በምስሉ የተጻፈው ጽሁፍ በጥቁር ቀለም የተጻፈ ሲሆን ኦሪጂናሉ ደግሞ በምትመለከቱበት ጊዜ በጉልህ የሚታይ በቡኒ የተጻፈ ነው። በስተመጨረሻ ፌኩ ከፊት ለፊት በኑር ናቹራል የሚለው ጽሁፍ ላይ በጥቁር ከለር የተጻፈ ሲሆን ኦሪጂናሉ ደግሞ እንደምትመለከቱት በቡኒ ቀለም የተጻፈ ነው።